الله أكبر الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. ባላችሁበት ቦታ የአላህ ረህመትና እዝነት ከናንተ ጋር ይሁን። አላህ መልካሙን ይቅጠመን፣ ከክፉ ይጠብቀን። አላህ ጥሩ ስራን ያግራልን፣ መጥፎ ስራን ከኛ ያርቅልን። ነፍስያችንን አሸንፈን ወደ መልካሙ የምንሯሯጥ አላህ ያድርገን ኢንሻአላህ። አብረን እያየን እንደመጣ ነው አስለቃሽ የቴሌግራም ፕሮፋይል ዛሬ ክፍል 9 ደርሰዋል። ከመጀመሪያ ጀምረን እንዳየነው ብዙ ነገሮችን አይተንበታል። የሴት ልጅ ፈተናዎች እዚህ ውስጥ አሉ። ሴቶች በብዙ መንገድ ይፈተናሉ። ሰው ጥሩ መስሎ እየቀረበን ወደ መጥፎ ይዞርብናል። እንዲሁም ደግሞ መጥፎ ናቸው ብለን የምናያቸው ሰዎች ወደ ጥሩ ይለወጣሉ። እኛ እንግዲህ ነገሮቹ ከደረሱብን ወይም ከተጎዳን በኋላ ነው ማንነታቸውንም የምንረዳው። ብቻ ይህ ፈተና በብዙ ሴቶች ህይወት ላይ ደርሷል። ሁላችንም ብዙ ያለፍንባቸው ውጣ ውረዶች አሉ። እንግዲህ አላህ ይጠብቀን። አላህ ደግሞ ከገቡበት ማጥ ውስጥ ወጥተው ጥሩ ደረጃ ከደረሱት ያድርገን እያልኩኝ ዛሬ ክፍል 9ን ይዤ መጥቻለሁ ኢንሻአላህ። ባለፈው ሳምንት ሂክማ ከሀይደር ጋር ድጋሚ ደብረዘይት ሂዳ መታ ሰኞ ማታ ላይ ነው የተለያየ ነው። ሰኞ ማታ ደግሞ ምን እንደሆነ ኢንሻአላህ አሁን አብረን አንብበን ወደ ቀጣዩ እናልፋለን። በተለይ ይሄንን ክፍል በደንብ አዳምጡልኝ ኢንሻአላህ። እኔ ራሴ በጣም ጓጉቻለሁ። ይሄኛው ሰም በመቀጠለው ኢንሻአላህ ምናየው ከባድ ነገር ሊሆን ይችላልና ተከታተሉኝ እላለሁ። ወደ ተረካው አስለቃሽ የቴሌግራም ፕሮፋይል ክፍል 9 ይቀጥላል። መልካም ቆይታ። አስለቃሽ የቴሌግራም ፕሮፋይል ክፍል 9 ጸሐፊ አሚር ሰኢድ፣ ተራኪ ፈቲያ ቢንት ናስር። እንደምንም ብሎ የሰኞ የሐሳብ ሌሊት አልቆ ማክሰኞን ተካ። ወደ መማርበት ቦሌ ፕሪፓራቶሪ ትምህርት ቤት ተጓዝኩ። ጓደኞቼ ጋር ትምህርት ቤት ተገናኘን። ደብረ ዘይት የሰራሁት ወንጀል ያዩኝ ይመስል ፈራኋቸው። እንደዚህ ወንጀል መስራት ያስፈራል ማለት ነው። ህክማ ትናንት የቀረሹ በሰላም ነው እያሉ በጥያቄ አፋጠጡኝ። ጓደኞቼም አይፈረድባቸውም። ከትምህርት ቤት ቀርቼ አላቅም። ስቀር ተደናግጠው ነው። እኔም አዎ ቤት ስራ ይዤ ነው ብዬ ሌላ ውሸት ዋሸው። ውሸትን ለመደበቅ ግድ ሌላ ውሸት አይደለም የምንሰጠው። ከጓደኞቼ ሰላም ተባብለን ወደ ክላሳችን ገባን። መምህሮቼም እንደ ጓደኞቼ ጠየቁኝ። በሰላም እንደቀረው ነገርኳቸው። ክላስ ሆኜ በሰራው ስራ በቃ እየገረመኝ የሆነ የማላውቀው ነገር የወረረኝ ይመስለኛል። በጓደኞቼ በመምህሮቼ ተወዳጅ እንደ ህክማ ሆኖ የምባለው ልጅ ካሁን በኋላ አይደለሁም። እፍረትም ተሰማኝ። ከትምህርት ስወጣ ደወልኩለት። አንስቶ ትንሽ አውርተን ወደ ቤቴ ሄድኩኝ። ግን እቤት ከገባ በኋላ ማታ ተኝቼ ከየት መጣ የማይባል ፍርሃት ወረረኝ። ምን ሆኜ ነው? ምን ነካኝ ብዬ ራሴን ጠየቅኩ። መልስ ባላገኘም ከዚህ በኋላ የኔ ህይወት በሀይደር እጅ እንደሆነ ገባኝ። አሁንስ ብተወኝ አልፈልግሽም ቢለኝ ብዬ ሳስብ የምሆነውን አጣው። ይህ ሐሳብ ውስጤ ላይ የፈጠረው ፍርሃት ይሁን ቁጭት ባላውቅም ጩሂ አለኝ። ግን ደግሞ ለመጮህ ምክንያት ያስፈልጋል። ጠዋት ወደ ትምህርት ቤት እየሄድኩ ስደውልለት ስልክ አያነሳም ነበር። ምን ሆነ እያልኩ አሰብኩኝ። እሱም ከትምህርት ስንለቀቅ ደወለልኝ። ሂኩ አሁን ለማውራት የማይመች ቦታ ነኝ፣ መልሼ ደውላለሁ አለኝ። እኔም
እሺ ብዬ የደስደስ ነገር ተሰማኝ። ግን አልደወለም። በነጋታውም ትምህርት ቤትም ቢሆን ስልኬን ደብቄ ይዤ ነው የዋልኩት። ግን ሙሉ ቀን አልደወለልኝም። ለምን ይሆን? የውስጥ ህመም ሆነብኝ። በፊት በእረፍት ሰዓት እና ከትምህርት ስንለቀቅ አስቦ የምደውልልኝ ሃይደር ይህን ሁሉ 3 ቀን ግን አልደወለም። እቤቴ ገባው። ቴሌግራም ላይ ስገባ ኦንላይን ነበር። አላህ ይወቅ፣ ቴሌግራም ኦንላይን መግባቴን አይቶ እንደሆነ አላውቅም። ወዲያው ደወለ። እኔም አነሳሁት። ሂኩ በጣም ይቅርታ፣ ስራ ላይ ቢዚ ሆኜ ነበር ያልደወልኩት። አሁንም ለማውራት አይመችም ታውቂያለሽ፣ ቤተሰቦቼ ስላሉ ማታ ስልክ እንደማላወራ አለኝ። እራት በላሽ? ብዙ ነገሮችን አውርቶኝ ደግሞ እንዳትረሺ እወድሻለሁ አለኝ። እኔም እወድሃለሁ ብዬ ስልኩን ዘጋው። እወድሻለሁ ስላለኝ ደስ አለኝ። ግን ቀናቶች በሄዱ ቁጥር እንደ በፊቱ ሁሌ መደወል ቀዘቀዘብኝ። ቴሌግራም ስገባ አላገኘውም። አንድ ቀን በህይወታችን በጀመርን ቁጥር ይህ ቀን ለመሞታችን እየቀረበ ነው። እኔ ከዛሬ ነገ ይስተካከላል፣ ሁሉ ነገር ቦታ ይይዛል ስል ሃይደር እየራቀኝ፣ ስልክም መደወል እያቆመ መጣ። በጣም ግራ ተጋባው። ደግሞ ለኔ መርዶ የሆነ ፕሮፋይል ፒክቸር አየሁት። ለጊዜው በዚህ አካውንት ስለማልጠቀም በዚህኛው ነው የምታገኙኝ ብሎ ፕሮፋይል አድርጎታል። በጣም ግራ ገባኝ። ሌላውን ቁጥሩን አላቆምና በጣም ከምነግራችሁ በላይ ተጨነኩኝ፣ ተወዛገብኩኝ። በመጥፋቱ ብናደድም ቢያንገበግበኝም ግን ስራ ስላልተመቸለት ነው። ይደውላል፣ እወድሻለሁ ብሎኛል እያልኩ ራሴን ለማሳመን ከራሴ ጋር ሙግት ገጠምኩ። ያለፈውን የፍቅር ወሬ በህሊናዬ እየሳልኩ እጽናናለሁ። በቴሌግራም ያወራናቸው ሜሴጅ እያየው እገረማለሁ። መልሼ እንደ መጽሐፍ ከላይ ጀምሬ ማታ አነባቸዋለሁ። በዚህ መልኩ ቀንን እየተካ 20 ቀን ሆነን። በዚህ ቀናት ውስጥ 3 ቀን ብቻ ደውሎልኛል። በፊት በቀን 2-3 ጊዜ ይደውል ነበር። እኔ ስጋት ውስጥ ነኝ። ልቤ ለሁለት ተከፍሏል። በአንድ በኩል ብተወኝ ምንድነው የምሆነው እላለሁ። መልሼ ደግሞ ቃል ገብቶልኛል፣ ሙስሊም ነው፣ ለዛውም አላህን ፈሪ ነው፣ እንደዚህ አያደርግም እላለሁ። ሐሳቤ ተበታትኗል። አሁን መደወል አቆመ። ግራ ገባኝ፣ አላስችላለኝ። ስደውልለት ስልክ አነሳም። በሌላ ሰው ስደውልበት ያነሳውና የኔ ድምጽ መሆኑን ሲያውቅ ይዘጋዋል። በጣም ተጨነቅኩ። ግን ይተወኛል ብዬ አስቤው አላቅም። ሃይደር ምን ሆነብኝ ሆኗል ሐሳቤ። ስልክ እየቀያየርኩ መደወል አልተውኩም። የኔ ድምጽ መሆኑን ካወቀ አንስቶ ይዘጋዋል። ቴሌግራም የምጠቀምበትን ቁጥር ቀይሯል። በምን ላግኘው ተጨነቅኩኝ። ወይኔ ህክማ የምሆነውን አጣው። በሐሳብ ታመምኩ። ክላስ ቁጭ ብዬ የሂሳብ መምህራችን ታመው አልመጣም ነበር። እስኪ ሃይደርን ፌስቡክ ላይ ልፈልገው ብዬ በስሙ ፈለኩት። ላገኘው አልቻልኩም። ግን እሱ ለራሱ ያወጣም ስም አለ ነግሮኝ ነበር። በስሜ ከምትጠሪኝ ሱዴስ ብለሽ ጥሪኝ፣ የመጀመሪያ ልጄ ስሙ ሱዴስ ነው የምንለው ይለኝ ነበር። ስሙን ወደዋለሁ፣ በሱ ጥሪኝ ይለኝ ነበር። ትዝ አለኝ። ከዛ ኤፍቢ ላይ ሱዴስ እና የአባቱን ስም አንድ ላይ ጽፌ ሰርች አረኩት። ብዙ ሱዴስ ቢኖርም የአላህ ነገር የኤፍቢ ፕሮፋይል ፒክቸር ፎቶ ነበር። ይገርማል። ፎቶ ፕሮፋይል ማድረግ ወንጀሉ ለሴቱ ብቻ ነው እያልኩ ተገረምኩ። እኔን ፎቶ አታርጊ ብሎ የመከረኝ ሃይደር፣ እኔን ፕሮፋይልሽን ፎቶ አታድርጊ ብሎ የመከረኝ ሃይደር እሱ ፎቶ አድርጎ አገኘሁት። አሁን ይሄን የማስብበት ጊዜ ላይ አይደለሁም። ብቻ እሱን ኤፍቢ ላይ ማግኘቴ በጣም ደስ አለኝ። በፌስቡክ እናወራለን አልኩኝ ብቻዬን እያወራው። ይዋነኝ እኮ
ፌስቡክ ላይ ታይምላይን እና ፕሮፋይል ፒክቸር ማየት ጀመርኩ። ፕሮፋይል ፒክቸር ሳይ ያየሁትን ማየትና ማመን አቃተኝ። ድርቅ ብዬ ቀረው። ልቤ ምቱን ያቆመ መሰለኝ። እንባዬ ይፈሳል። አፌ ቃል ማውጣት ተሳነኝ። ከጎኔ ያሉት የክፍሌ ልጆች ህክማ ምን ሆንሽ? ህክማ ምን ሆንሽ ሲሉኝ እሰማለሁ። ውሃ አምጡ እያሉ ተማሪው ሲጮህም እሰማለሁ ትንሽ። ከዛ በኋላ ግን ምንም የማስታውሰው ነገር የለም። ወደ ሐኪም ቤት ሄድኩኝ። ሲወስዱኝ ለራሱ አላስታውስም። ብቻ ማታ 4 ሰዓት ነው የነቃሁት። ስባነን እኔን ያገኘሁት ኮሪያ ሆስፒታል ነበር። ራሴን ስቼ ተኝቼ ከጎኔ እናቴና የክፍል ጓደኞቼ 3 ልጆች አሉ። ህክማ ምን ሆና ነው ራሷን የሳተችው? ምን አይነት ነው በኤፍቢ ላይ ያየችው? ኢንሻአላህ በመቀጥለው በክፍል 10 የሆነውን እናያለን። ለዛሬው በዚያ በቃው። ፈቲያ ቢንት ናስር ሰብስክራይብ ያድርጉ።